ሰላም እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ ምነግራችሁ ከሞት በቀር ሁሉንም በሽታ ጠራርጎ ያጠፋል ስለሚባለው ስለ ጥቁር አዝሙድ ይሆናል። በነገራችን ላይ ጥቁር አዝሙድ በጣም ከብዙ ህመሞች ጋር በተያያዘ እንደ መድኃኒትነት ያገለግላል። ዛሬ በተለይ ዋና ዋና የሚባሉትን የጥቁር አዝሙድ ጠቀሜታዎችን እነግራችኋለሁ። ጠቀሜታዎቹን ብቻ ሳይሆን አጠቃቀሙንም እነግራችኋለሁ። እንግዲህ ለየትኛው ህመም ጥቁር አዝሙድን እንዴት አርጋችሁ ብትጠቀሙት ነው ፈውስ የሚሰጣችሁ? ጥቁር አዝሙድ ፍሬውን፣ ጥቁር አዝሙድ ዘይቱን፣ የተለያየ የጥቁር አዝሙድ አይነት አለ። እነዛን ለምን አገልግሎት እንዴት መጠቀም አለባችሁ የሚለውን እናያለን ማለት ነው። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኖ ይሄን መረጃም ላይክ ሼር አድርጋችሁ ብዙዎች ጋር እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ጠቀሜታውን ከዛ አጠቃቀሙን እናያለን። አንደኛው ለጥቁር አዝሙድ በተለይ ከራስ ምታት ጋር ተያይዞ ያለውን ጥቅም ልንገራችሁ። እንግዲህ ራስ ምታት በተደጋጋሚ የሚያስቸግራችሁ ከሆነ ራስ ምታት ካለባችሁ ይሄ ስለ ራስ ምታት በነገራችን ላይ ስናወራ ከበርካታ ህመሞች ጋር ይገናኛል። ከዚህ ቀደም ራሱን ችሎ ስለ ራስ ምታት የሰራውላችሁ ቪዲዮ ነበር። ራስ ምታት በተደጋጋሚ የሚያስቸግራችሁ ሰዎች ያን ቪዲዮ ብትመለከቱ በደንብ ራስ ምታትን ተያይዞ ግንዛቤ ይኖራቸዋል። ራስ ምታት ከብዙ ህመም ጋር ተያይዞ ሊከሰት ይችላል። ተደጋጋሚ ከሆነ ራስ ምታቱ ሕክምና ተቋም ሄዳችሁ አስፈላጊውን ምርመራ ማድረግ ያስፈልጋል። ነገር ግን አንዳንድ ጊዜ ራስ ምታት ሲያማችሁ ያመማችሁ ቦታ ላይ የጥቁር አዝሙድ ዘይት ግንባራችሁ አካባቢ በፊት ለፊትም ከጎንም በመቀባባት ከራስ ምታት መፈወስ ትችላላችሁ። ይሄ በጣም ከፍተኛ የራስ ምታትን የማስታገስ የማብረድ እጅግ በጣም ትልቅ አቅም አለው። ስለዚህ ጥቁር አዝሙድ አንደኛው ያልተወራለት ከዚህ ከራስ ምታት ጋር ተያይዞ ያለው የመፈወስ አቅሙ ነው። ሌላኛው ከጀርባ ህመም ጋር ከዚህ ከአጥንት ከጀርባ ህመም ጋር ተያይዞ የጥቁር አዝሙድ ጠቀሜታ ብዙ ሰው አያውቅም። ይሄንን በደንብ ማወቅ አለባችሁ። በተለይ ከጀርባ ህመም ጋር ተያይዞ አሁን በቅርቡ እንደውም ስለ ጀርባ ህመም የሰራውላችሁ ቪዲዮ ነበር። የጀርባ ህመም ያለባችሁ ሰዎች ምክንያቱ ምን እንደሆነ፣ የጀርባ ህመም በምን ምክንያት ይከሰታል፣ እንዴት ያን ችግር ማጥፋት እንችላለን የሚል ቪዲዮ ሰርቻለሁ። የጀርባ ህመም በጣም እያስቸገራችሁ ከሆነ ያን ተመልከቱ። ነገር ግን የጀርባ ህመም ካለባችሁ ጀርባችሁን በጥቁር አዝሙድ ዘይት በመታሸት ከጀርባ ህመም ማገገም ትችላላችሁ። ከፍተኛ ቀስፎ የመያዝ ጀርባችሁን አከርካሪያችሁ ጋር የመታመም ስሜት ካለ ያሃን ህመም የማስታገስ አቅም አለው ጥቁር አዝሙድ። እዛ ያመማችሁ የጀርባ ክፍላችሁ የጀርባ አጥንታችሁን ቀስ እያደረጋችሁ እንደ ማሳጅ እያደረጋችሁ እዛ አካባቢ በጥቁር አዝሙድ ዘይት ብትቀባቡ ብትተሻሹ ቀስ እያለ የጀርባ ህመሙ እየቀነሰ ይሄዳል። ስለዚህ ከዚህም ጋር በተያያዘ የጥቁር አዝሙድ ዘይት ትልቅ ጥቅም አለው። ሌላው ጥቁር አዝሙድ ማንሳት የምፈልገው ከደም ጋር ተያይዞ በተለይ ከደም ግፊት ጋር ተያይዞ ያለውን ጠቀሜታ መናገር ፈልጋለሁ። በተለይ ከፍተኛ የደም ግፊት ያለባችሁ ሰዎች በየጊዜ ደማችሁ ከፍ ዝቅ እያለ የምትቸገሩ ከሆነ በወተት ወይንም ደግሞ በፈላ ውሃ ጥቁር አዝሙድን መጠቀም ትችላላችሁ። እዚህ ጋር ፍሬውን መጠቀም ትችላላችሁ፣ ዘይቱንም መጠቀም ትችላላችሁ። አንደኛ ራሱ ጥቁር አዝሙድ ፍሬውን ወተት ውስጥ እየጨመራችሁ አብራችሁ መጠጣት ትችላላችሁ። ዘይቱንም ጠብ አድርጋችሁ መውሰድ ትችላላችሁ። እንደዚሁም ለምሳሌ ጾም ወቅት ላይ ከሆነ ወተት የማትጠቀሙበት ጊዜ ላይና ወተት ደግሞ ማይስማማችሁ ማትወዱ ከሆነ በፈላ ውሃ መጠቀም ትችላላችሁ። ልክ እንደ ሻይ ውሃ ታፈላላችሁ። እዛ ላይ የተወሰነ የጥቁር አዝሙድ ፍሬ ጨምራችሁ ወይንም የጥቁር አዝሙድ ዘይቱን ጠብ አድርጋችሁ መውሰድ ይሄ ከፍተኛ የደም ግፊትን ለመቀነስ ይረዳል። ሌላ ጥቁር አዝሙድ ከቆዳ ጋር ተያይዞ ያለውንም ጥቅም ማንሳት ፈልጋለሁኝ። በነገራችን ላይ ጥቁር አዝሙድ ለቆዳ ጤንነት በጣም አስፈላጊ ነው። በተለይ ቁስል ቶሎ ለማድረቅ ይረዳችኋል። የተለያየ የቆዳ ክፍላችሁ ላይ የሆነ ነገር ሲቆርጣችሁ ሊሆን ይችላል፣ ሲቆስልባችሁ ቆዳ ይሄ የቆሰሉ የቆዳ ክፍሎችን ቶሎ ለማድረቅ
ቶሎ ለማዳን ይረዳል። ከዚህ ከቆዳ ጋር ተያይዞ ጥቁር አዝሙድ ይሄን ይሰጣችኋል። ዘይቱን መቀባት ትችላላችሁ። የጥቁር አዝሙድ ዘይትን የቆሰለው የቆሰለ ቆዳችሁ ክፍል ላይ ቀስ አድርጋችሁ ብትቀቡት ቀስ እያደረገ የማድረቅ የማዳን ስራን ይሰራላችኋል። ሌላው ስለ ጥቁር አዝሙድ ሳውራ ማውራት ያለብኝ ስለ አይምሮ ጤና። እንግዲህ የአይምሮ ጤና በጣም መሰረታዊና አስፈላጊ ነገር ነው። ታዲያ ጥቁር አዝሙድ ከአይምሮ ጤና ጋር የሚሰጠን ጠቀሜታ ምንድነው? አንደኛውና ዋነኛው የማረጋጋት ስራን ይሰራል። ይሄ ስትረስን ጭንቀትን ይቀንሳል። ብዙ የአይምሮ የጤና እክሎች የሚነሱት ከነዚህ ነገሮች ናቸው። ካለመረጋጋት፣ ከጭንቀት፣ ከድብርት፣ ከሙድ ጋር ተያይዞ አይምሮአችን በከፍተኛ ሁኔታ ይጎዳል። ታዲያ አሁን የሆነ የሚያስጨንቃችሁ ነገር ሲኖር ውጥረት ውስጥ ስትገቡ የጥቁር አዝሙድ ብትጠቀሙ፣ ለምሳሌ አሁን ቅድም ያልኳችሁን መጠቀም ትችላላችሁ። ለምሳሌ ጥቁር አዝሙድ በወተት አርጋችሁ ወይንም ለብ ባለ ውሃ አርጋችሁ መውሰድ፣ እንደዚህ አይነት ጥቁር አዝሙድን በተለያየ መንገድ መጠቀም ጭንቀታችሁ የስትረስ ሆርሞን እየቀነሰ እንዲሄድ እንድትረጋጉ ያደርጋል። በጣም ከፍተኛ ከሙድ ጋር በተያያዘ ለአይምሮአችሁ ጤና ጥቁር አዝሙድ እጅግ በጣም ጠቃሚ ነው። ሌላው ስለ ጥቁር አዝሙድ በተለይ የሚጠቅማችሁ መናገር ያለብኝ ከዚህ ከውፍረት፣ ከቦርጭ፣ ከኮሌስትሮል ከእንደዚህ አይነት ችግሮች ጋር ተያይዞም ይረዳል። በነገራችን ላይ ሆድ አካባቢ የተከማቸ ስብ እንዲቀልጥ ወይንም ቦርጭ እንዲጠፋ ጥቁር አዝሙድ ትልቅ እገዛን ያደርጋል። እሱ ብቻ ሳይሆን ኮሌስትሮል፣ መጥፎ የኮሌስትሮል አይነት ኤልዲኤል ኮሌስትሮል አይነት እንዲቀንስ ያደርጋል። በተለይ ከደም ቧንቧ ላይ ያጸዳል። እንግዲህ ይሄ መጥፎ የኮሌስትሮል አይነት የደም ቧንቧችሁ ላይ በሚጋገርበት ጊዜ ከዚህ ቀደም ነግሬያችኋለሁ፣ ለተለያዩ ህመሞች ያጋልጣል። ለግፊት፣ ለልብ ህመም፣ ለስትሮክ፣ ለተለያዩ ችግሮች የደም ቧንቧችሁ ላይ ኮሌስትሮል በሚለጠፍበት ጊዜ የደም ቧንቧን ስለሚያጠብ እነዚህን ችግሮች ያመጣል። ታዲያ እንደዚህ በተለያየ መንገድ ጥቁር አዝሙድን ስትጠቀሙ እነዚህ መጥፎ የኮሌስትሮል አይነት ከደም ቧንቧ ላይ እየጸዱ እንዲሄድ ያደርጋል። በአጠቃላይ ቦርጭ፣ ውፍረት፣ ስብ ሰውነት ላይ ያለውን እየቀነሰ እንዲሄድ ይሄ ጥቁር አዝሙድ በጣም ትልቅ ጠቀሜታ ይሰጠናል። ይሄ ብቻ ሳይሆን በጣም ከብዙ ነገሮች ጋር በተያያዘ ጥቁር አዝሙድ በርካታ ጠቀሜታ አለው። እንዴት እንጠቀመው የሚለው መሰረታዊውን ቅድም ነግሬያችኋለሁ። መቀባት ሊሆን ይችላል ለራስ ምታት፣ ለጀርባ ሲሆን፣ ከዛ ባለፈ የጥቁር አዝሙድ ዘይቱን ሻይ ውስጥ፣ ቡና ውስጥ፣ ወተት ውስጥ እንደዚሁም ሾርባ እንደዚህ አይነት ፈሳሽ ነገሮች ውስጥ ዘይቱን የጥቁር አዝሙድን ዘይት ጠብ እያደረጋችሁ አብራችሁ መጠቀም ትችላላችሁ። ጥቁር አዝሙድን በማር ለውሳችሁ መውሰድ ትችላላችሁ። በእኛ ሀገር ደግሞ በብዛት የተለመደው ጥቁር አዝሙድ ፍሬን በዳቦ ውስጥ በእንደዚህ አይነት ነገር ውስጥ ከቶ አብሮ መጋገር፣ እንዲህ አይነት ነገሮች ተለምደዋል። ይሄ በጣም አስፈላጊ ጠቃሚ ነገር ነው። እንደዛም መውሰድ ትችላላችሁ። ነገር ግን ጥንቃቄ ደግሞ ያስፈልገዋል። በነገራችን ላይ አሁን ጥቁር አዝሙድ ጠቃሚ ነው ሲባል ዝም ብላችሁ ከልክ በላይ መውሰድ አይደለም። እንደዚሁም ደግሞ ሌላ ማወቅ ያለባችሁ ብዙ ሰዓት እሳት ላይ አታቆዩት። ለምሳሌ አሁን የጥቁር አዝሙድ ዘይትን ስትጠቀሙ ይሄ ሻይ ውስጥ አንዳንድ ሰዎች ጨምራችሁ አብራችሁ የምታፈሉ፣ ሾርባው ሲጨምሩ ገና ድስቱ ላይ የፈላ እዛ ላይ የምትጨምሩ፣ እንደዚህ አይደለም። በጣም የፈላ ነገር ውስጥ መጨመር የለባችሁም። አውርዳችሁ ትንሽ በረድ ካለ በኋላ መጨመር። ብዙ ሰዓት እሳት ላይ መቆየት የለበትም። ይሄ ሙሉ ለሙሉ ጥቅሙ እንዲጠፋ ያደርግብናል። ከጥቁር አዝሙድ የምናገኘውን ጠቀሜታ እንዳናገኝ ያደርጋል። እንደ ጥቅል ግን ከጥቁር አዝሙድ ጋር በተያያዘ ይሄን መሰረታዊ ሐሳብ ማወቅ ይኖርባችኋል። መረጃውን ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ ጠቃሚና አስተማሪ ሐሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ